ሄሎ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም ቀጥለናል የምክር ቪዲዮዎች። ዛሬ ማስተላልፈው መልእክት ሰዎች የሚሉትን አትስሙ። ሰዎች የሚሉት ሁሉም ትክክል አይደለም። አችሉም ካሉ ራሳቸው ናቸው እንጂ የማይችሉት የራሳቸውን አለመቻል ነው የነገሩት እንጂ እናንተ አይደለም። እናንተ ጸልዩ፣ ስሩ፣ ይሳካላችሁ። በዚህ ምድር ማይሳካ ነገር nothing is የለም። nothing is impossible። ውስጣችሁን መስማት የተቻላችሁን ሁሉ በማድረግ ወደ ስኬት ማማ መድረስ ትችላላችሁ። ኮሜንት አድርጉ። ወደዚህ አዲስ ዩቲዩብ ነው። ሰብስክራይብ በማድረግ አበረታቱኝ። ላይክ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ወዳችኋለሁ። ሄሎ የዩቲዩብ ቤተሰቦች ሰላማችሁ ይብዛ። ዛሬም በምክር ቪዲዮ ተመልሻለሁ። እንኳን አደረሳችሁ በዚህ አጋጣሚ እና ዛሬ ስለ ስኬት ሚስጥር አንድ ሚስጥር ልንገራችሁ። ለዘመናት የሚጠቅም የስኬት ሚስጥር ምንድን ነው? ተስፋ አለመቁረጥ ነው። ተስፋ ካልቆረጣችሁ መቼም ይሳካላችሁ። ብዙ ስኬታማ ሰዎች ተስፋ ማይቆርጡ ኮንሲስተንሲ ያላቸው ሰዎች ናቸው እንጂ ዛሬ አይሳካ ማለት ነገ አይሳካ ማለት ነው። ተማሩበት፣ አስተካክላችሁ ድጋሚ መሞከር መቻል አለባችሁ። ሁሉም ነገር ይቻላል፣ የማይቻል ነገር የለም። በውስጣችሁ ብዙ ፖቴንሻል አለ፣ እሱን ተጠቀሙ። ሰብስክራይብ አድርጉ። ዩቲዩቤን አዲስ ቻናል ነው፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ወዳችኋለሁ። ሄሎ የሀገሬ ልጆች ሰላማችሁ ይብዛ። ሀው ኢዚ ዛሬ ትልቁን ምክር ልምከራችሁ። በቃ አለ አይደል ብዙ ነገር ሼር ላደርግ ይችላል። ሁሉን አውቃለሁ አይደለም፣ ግን ሼር ላደርግ ይችላል። ግን ዋናውን ነገር በዚህ ምድር ላይ ዋናው ምክር ሜክ መኒ፣ በብላት ስራ ሜክ መኒ፣ ራስን አሻሽል፣ ገንዘብ አግኝ፣ ሁሉም ነገር ይመጣል። ብልህ መሆን አለ። ሌሎች ነገሮች ከዛ በኋላ የሚመጡ ነገሮች ናቸው። ግን አስቀድመ ከእግዚአብሔር በታች ዋናው ብር። ፌስቡክ ላይ ዩቲዩብ ላይ ሰብስክራይብ አድርጉ። ሌክቲዩብ የሚል አለ። ወዳችኋለሁ። ሄሎ የሀገሬ ልጆች ሰላማችሁ ይብዛ። ወሬው በዛ እና አክሽን አነሰ። ሶ እዚህ ጋር በዩቲዩብ፣ በፌስቡክ፣ በቲክታክ በአክሽን ሌስ ሆኖ ወሬው በዛ። ሶ በቃ ወሬ እውቀት በቃን። ወደ ስራ ወደ ቢዝነስ እንሂድ። በቃ ሰማን እኮ ሰማን። አሁን በቃን፣ ሰለቸን። ከኔ ጨምሮ ህብረተሰቡ እንዳለ የመተንተን አቅም ነው እንጂ የመኖር አቅማችን እያነሰ ይገኛል። ስራ፣ ወሬ ቀንስ፣ ስራ፣ ሜክ ማኒ። እንዲህ ከላይ ውጣ ወደ ቢዝነስ አታብዛዋ።